ለ6 ቀናት ሲካሄድ የቆየውና ባሳለፍነው ቅዳሜ የተቋጨው 6ኛው የኳታር ዓለም አቀፍ የጥበብ ፌስቲቫል በካታራ የባህል መንደር ተከናውኗል። ይህ ዓመታዊ የኳታር ዓለም አቀፍ የጥበብ ፌስቲቫል እጅግ ደማቅ በሆነ ዝግጅት ዕለተ ቅዳሜ ተጠናቋል። ከ70 ሀገራት የተውጣጡ ከ300 በላይ የጥበብ ሰዎች የተገናኙበት ይህ መድረክ የተለያዩ ስራዎቻቸውን ይዘው በሄዱና የኢቲቪ መዝናኛው ባልደረባ ትብለጥ አለሙን ጨምሮ ሌሎች በኳታር የሚኖሩ ኢትዮጵያውያንና ከኢትዮጵያ ለውድድር የተጓዙ 7 ጥበበኞችን ያሳተፈ ነበረ። ጋዜጠኛ ትብለጥ አለሙ የስትሪንግ አርት ስራዎቿን በስፍራው አቅርባለች። ላይቭ ፋሽን ሾና ላይቭ ስዕል ጨምሮ ሌሎችም የጥበብ ስራዎች የቀረቡበት መድረኩ ኢትዮጵያን ከወከሉት መካከል ላይቭ ፋሽን ሾ ያቀረበው ተሰማ አንዱ ነው። በዝግጅቱ በመሳተፉ ደስታውን ገልጾ የጋሞ ማህበረሰብን የሚገልጽ ስራውን አቅርቧል። Today I've just come up with new idea about the Gamo people of Ethiopia working as a peaceful loving people. So thanks Katara and the Maps International CEO Mr. Rashmi. Thank you. ኤምፒሲ ኢንተርናሽናል ዊል ከዓለም አቀፍ ሙዚየሞች ምክር ቤትና ከብሪቲሽ ካውንስል ጋር በመተባበር የተዘጋጀው የዝግጅት ከ1000 ስራዎች በላይ ኤግዚቢሽን የቀረቡበት ነው። በዝግጅቱ 16 ከተለያዩ ሀገራት የመጡ እውቅ ጋለሪዎችና 22 ማራኪ የጋራ ማሳያ ስፍራዎች እንዲሁም ዝግጅቱ ከ55 በላይ አምባሳደሮች ጥሪ የተደረገላቸው እንግዶች እንዲሁም የጥበብ አፍቃሪያን ተገኝተውበታል። የካታር ዓለም አቀፍ የስነ ጥበብ ፌስቲቫል ስራ አስኪያጅ ዶክተር ካሊድ ቢን ኢብራሂም በተገኙበት የተከፈተ ሲሆን ካታር ላይ እንዲህ ያለ ዝግጅት በመዘጋጀቱ ደስተኛ መሆናቸውንና ፌስቲቫሉ የካታር ባህልን የማበልጸግና ስነ ጥበባትን የህዝቦች ግንኙነትን ለማስተዋወቅ ያለው ራዕይ የሚያንጸባርቅ መሆኑን ጠቁመዋል። አክለውም በፌስቲቫሉ የታየው ብዝሃነት አዳዲስ የኪነ ጥበብ ልምዶችንና ዘይቤዎችን ለመማር ትልቅ እድል የሚሰጥ መሆኑን ገልጸው ከተለያዩ ሀገራት የመጡ የኪነ ጥበብ ባለሙያዎች የባህል ልውውጥ አስፈላጊነትን በመጥቀስ ጥበባዊ ውይይትን የሚያሳድግና ግንኙነትን የሚያጎለብት ነው ብለዋል። በአይነቱ ለየት ያለውና በአመት አንድ ጊዜ ብቻ በሚከወነው ይህ የኳታር ዓለም አቀፍ የስነ ጥበብ ዝግጅት ላይ አርቲስቶቹ ስራቸውን ከማቅረብ ባሻገር እርስ በርስ በሚኖራቸው ግንኙነት የበለጠ ባህል ልምዳቸውንና የተለያዩ ሀሳቦችን ለመለዋወጥ ሁነኛ መድረክ መሆኑን በመጥቀስ ለህዝቡና ለጥበበኞች እንዲህ ያለ ልምድ መለዋወጫ መድረኮችን ለማዘጋጀት ያላቸውን የጋራ ቁርጠኝነት የሚያንጸባርቅና ወደፊትም የባህልና የስነ ጥበብ ትብብርን ለማጠናከር መንገድ የሚከፍት ነው ብለዋል። በዝግጅቱ የተለያዩ ሁነቶች የተከናወኑ ሲሆን የከተማ ጉብኝት፣ የልምድና የባህል ልውውጥ፣ የውይይት መድረክ፣ የቀጥታ ስዕል ውድድርና የትውውቅ ማጠናከሪያ ዝግጅቶችን ጨምሮ በርካታ ሁነቶች የተካተቱበት ነበር። በኳታር የኢትዮጵያ አምባሳደር አቶ ፈይሰል አሊ ኢብራሂም ስለ ፌስቲቫሉና ኢትዮ ኳታር የጥበብ ስራዎች ግንኙነት ይህንን ብለዋል። ካታራ is one of the famous place in Qatar actually promoting not only the culture. ካታራ በኳታር ከሚገኙ ምርጥ ስፍራዎች አንዱ ነው። በዚህ የኳታር ባህል ብቻ ሳይሆን የሁሉም ሀገራት ባህል የሚተዋወቅበት ነው። ኢትዮጵያውያን በዚህ ዝግጅት በመሳተፋችን ደስታ ይሰማናል። ምክንያቱም የሁለትዮሽ ግንኙነታችን እጅግ የተሳካ ከመሆኑ ባሻገር ከዚህ ቀደም የሰው ልጆች መገኛ ከሆነችው ኢትዮጵያ ወደዚህ የመጣችው ሉሲ በበርካቶች ተጎብኝታ የሁለቱን ሀገሮች የባህልና የጥበብ ስራዎች በሚገባ የተዋወቀበት ነበር። አሁንም ኢትዮጵያና ኳታር እነዚህን በመሳሰሉ ዝግጅቶች በመቀራረብ የተሻለ ስራ በመስራት በጋራ ይተጋሉ። And we brought the skeleton of Lucy for it to be exhibited in Qatar. ዝግጅቱ ያሳለፍነው ቅዳሜ ሲጠናቀቅ በመድረኩ ለተሳተፉ አርቲስቶች እውቅና በመስጠት በተለያዩ ዘርፍ የተወዳደሩ የጥበብ ባለሙያዎች ሽልማትና የምስክር ወረቀት አግኝተዋል።